ሄርሜላ ራሷን ስታ የወደቀችው ሩታ ስለገፈተረቻት ነው ተብሎ የሚወራ ወሬ አለ ቤተሰብ። ምክንያቱም ከካሜራ ጀርባ ሄርሜላን ሩታ ገፍትራ ጥላታለች የሚባል ወሬም እየወጣ ነው። ምስሉ ላይ እንደምታዩት ማለት ነው። ፎቶ ምስሉ ላይ እንደምታዩት ሩታ ሄርሜላን ገፍትራ ጥላታለች። ራሷንም ስታ የነበረው ካሜራ ላይ እና አብርሽ በሰሩት ቪዲዮ ላይ ሩታ ገፍትራ ስለጣለቻት ነው እየተባለ ነው። ይሄንን ቪዲዮ ላይክ ሼር እያደረጋችሁ ሩታ እንደማታደርገው ማድረስ አለባችሁ። ለብሶ እንዲደርስ ሩታ እንደዛ አይነት ነገር አታደርግም። ምንም ያህል ባሏን ብትቀማትም ምንም ያህል የልጇን አባት ብትቀማትም ሩታ እንደዚህ አይነት ጭካኔ አታደርግም። ምክንያቱም ለምን እንደው ታውቃላችሁ፣ ሴት ልጅ ነች። የእርግዝና ስሜት የነፍሰ ጡርነትን ስሜት አይታዋለች። ብዙ ነገር እየተወራ ነው። ልጇን እንድታጣ እያደረገች ነው። አብርሽን እየቀማቻት ነው። በመተት ነው እየመለሰች ያለችው ምናምን እየተባለ ብዙ ነገር እየተባለ ነው ማለት ነው። አሁን ደግሞ ይህ ምስል በድብቅ ነው የወጣው። ቀረጻ ላይ እያሉ ተበሳይታ ሩታ ሄርሜላ እንደገፈተረቻት ከዛ ሄርሜላ ደግሞ ራሷን ስታ እንደወደቀች አድርገው ነው ቪዲዮውን የሰሩት። አብርሽ ደግሞ በጣም ደንግጦ እንደነበር ፈዙ እንደነበር የድንጋጤ ሳይሆን የመፍዘዝ ራሱን አለማወቅ ሁኔታ ነው እያላችሁ ነው እያወራችሁ ያላችሁት ነው። እሱ አይደለም ታሪኩ፣ የተደበቀ ነገር አለ እምላችሁ። ለዛ ነው ፋሚሊ ማለት ነው። ለዛ ነው ይህንን ቪዲዮ ሼር ላይክ ሰብስክራይብ አድርጉት። ቤተሰብ ያልሆናችሁ ሰዎች